ለዛው በእኛ ዘመን አክሱም አናስደፍርም ማለት ነው። አክሱም አናስደፍርም ይናፍቃል እዛ ላይ ማለት ነው። የጋለሞታ አፍ የጠለቀ ጉድጓድ ነው ይላል ምሳሌ ምዕራፍ 22 ቁጥር 14። ይሄን የተናገርኩት እኔ ሳልሆን መጽሐፍ ቅዱስ ነው። በዘዳግም ምዕራፍ 23 ቁጥር 18 ላይ ደግሞ ጭራሽ የጋለሞታይቱ ዋጋ ከውሻ ዋጋ ጋር እኩል መሆኑን መጽሐፍ ቅዱስ ይናገራል። ስለዚህ እንዳንቺ አይነት መርዛማ የሆኑትን ሰዎች ወይም ጥልቅ የሆኑ ንግግሮችን የሚናገሩትን ሰዎች የጋለሞታ ሴት ባህሪ መሆኑን መጽሐፍ ቅዱስ በግልጽ ቋንቋ አስቀምጠዋል ማለት ነው። ስለዚህ አገራችን ኢትዮጵያ የጋራ ነች። ሙስሊሙም መስጊድ ይሰራል፣ ኦርቶዶክሱም ቤተክርስቲያን ይሰራል፣ ጴንጤውም ቸርች ይሰራል። ስለዚህ ይሄንን ደግሞ በአይነ ቆሜ አላይም የምትይ ከሆነ መብቴው ሁለቱንም አይንሽን ማጥፋት ነው። ከዛ ውጪ ግን አገራችን የጋራ ነች። በጋራ አገራችን ላይ ሙስሊሙም መስጊድ ይሰራል፣ ጴንጤውም ቸርች ይሰራል፣ ኦርቶዶክሱም ቤተክርስቲያን ይሰራል። የኔ የሚባል ሀገር የለም። እቺ ኢትዮጵያ የጋራ ሀገራችን ነች። ቪዲዮን ሼር አድርጉ። ወሰላም አለይኩም ወራህመቱላሂ ወበረካቱ።